ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው አይንተ እግዚአብሔር ካህናት፣ አበው መነኮሳት፣ የቤተ ክርስቲያን ጌጥ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ ከሩቅም ከቅርብም የተገኛችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን እስከዚህ ሰዓት ደረሳችሁ። አሜን። ቸርነቱን ምሕረቱን በእድሜያችን ላይ የጨመረልን ለዚህም ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር ቢወድና ቢፈቅድ ከዚህ ሰዓት በኋላ ባለን ጥቂት ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ በነገር ሁሉ ማስተዋሉን፣ ጥበቡን፣ እውቀቱን፣ ልቦውን፣ አእምሮውን እንዲስልብን እንዲያሳድርብን የምንሰማ ብቻ ሳይሆን ከልቡናችንም አስገብተን ሳይወጣ በሕይወት ለመኖር የምንፈቅድ የምንረዳ ሰዎች እንዲያደርገን የእርሱ ቅዱስ ፈቃድ ይሁንልን። እግዚአብሔር አምላካችን ቢወድና ቢፈቅድ ለዛሬ ትምህርታችን ርዕስ የምናደርገው የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 4 ከቁጥር 7 ላይ ባለ ኃይለ ቃል መነሻነት እንማራለን። ጌታ አምላክህን በሉ እስኪ አትፈታተነው። እስኪ ድገሙት። ጌታ አምላክህን አትፈታተነው። የመጨረሻ ሶስተኛ እንድገመው። ጌታ አምላክህን አትፈታተነው። የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 4 ቁጥር 7 ላይ ያለ ኃይለ ቃል ነው። ሐሳቡን በደንብ ለመረዳት እንዲያስችለን ግን ከቁጥር 1 ጀምሮ በንባብ አሰማችሁና ወደ ትምህርታችን እንሄዳለን። ከዚያም ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጦመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ከዚህም በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅስ ከሆን ወደ ታች ራስህን ወርውር አለው። ኢየሱስም ጌታን አምላክህን አትፈታተነው ተብሎ ተጽፏል አለው ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር በድጋሚ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። እንደ ቤተ ክርስቲያናችን ትምህርት እንደሆነው እንደምታውቁት አሁን ያለንበት ይህ ሳምንት ሰሙነ ቅድስት እየተባለ ይጠራል፣ ወይም የአርባው ጾም መጀመሪያ ተብሎ ይጠራል። ቤተ ክርስቲያናችን አብይ ጾምን የምትጾመው ለ55 ቀናት ነው። በእነዚህ ቀናት ውስጥ ቤተ ክርስቲያን 40 ቀንና 40 ሌሊት የጾመውን ጾም ቁጥሩን ያሳደገችባቸው ምክንያቶች መካከል አንዱ የአርባው ጾም ከሚጀምረው እና ከሚወጣበት ዕለታት ላይ ተጨማሪ አንዳንድ ሳምንት ከፊትና ከኋላ ጨምራለች። ከፊት ያለው የተጨመረው ሳምንት ዘወረደ ይባላል። በመጨረሻም ደግሞ የተጨመረው ሳምንት ደግሞ ትንሣኤን ከማክበራችን በፊት የምናሳልፈው ሰሙነ ሕማማት ነው። እነዚህ ሁለት በመጨረሻና በመጀመሪያ ያሉ ሳምንታት እንደዚሁ ዝም ብለው አበው አባቶቻችን የጨመሯቸው አይደሉም። የመጀመሪያው የዘወረደ ሳምንት የተጨመረበት አንደኛው ምክንያት ጌታችን ጾመ፣ ጸለየ፣ ተራበ፣ ተጠማ ከማለታችን በፊት ወረደ ብለን መናገር መጀመሪያ መቅደም አለበት። በእርግጥ ስለ ጌታችን መውረድ መወለድ ቤተ ክርስቲያን የምታስታውሰው የአብይ ጾም የመጀመሪያው ሳምንት ዘወረደ ላይ ብቻ አይደለም። ቤተ ክርስቲያን ስለ ጌታችን መውረድ ስለ ጌታችን መወለድ የማታስብበት ዕለት የለም። በላይ ያለ አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ ድህነት ሲል ከመቤታችን ከንጽሕት ድንግል ማርያም መወለዱን ተወልዶም ደግሞ በየጥቂቱ እንደ ሕፃናት ማደጉን እናቱን እየታዘዘ በዛች በገሊላ መንደር ውስጥ ይኖር እንደነበረና ሰው መሆኑን ከኃጢአት በቀር የምታስታውሰው አንድ ሳምንት ብቻ አይደለም።
ቤተክርስቲያን እነዚህን የጌታን የመውረድ የመወለድ የማደግ የማገልገል አይነት አገልግሎቶች በሙሉ ዘወትር በምትፈጽመው በምስጢረ ቅዳሴ ታስታውሰዋለች። አንድ ሰው ስለ ጌታ መወለድ ቤተክርስቲያን ውስጥ መጥቶ ለመማር ቢፈልግ የሚጠብቀው አንድ መምህር ቆሞ ቤተክርስቲያን ክርስቶስ ተወልዷል ብሎ እንድታስተምረው ብቻ አይደለም። አሁን ከተሰበሰብንበት ከዚህ ከቤተ መቅደሱ ፊታችንን ባዞርንበት ከጀርባ አንድ ቤተ መቅደስ የምትመስል አነስተኛ ክፍል አለች። ቤተልሔም ይባላል። እስኪ ቤተልሔም በሉ። ቤተልሔም እንደምታሳውሱት ከአብይ ጾም አስቀድሞ በነበረው የነቢያት ጾም ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ያረገበት ቦታ ነው? እስኪ የተወለደበት በሉ። የተወለደበት ነው፣ የወረደበት ነው። ሰውን መስሎ በእንስሳት በረት ውስጥ ተጥሎ እንደ ሕፃናት ሲያለቅስ የእናቱን ጡት እየፈለገ ለመጥባት ሲፈልግ ያየነበት ቦታ ነው። ቤተልሔምን ቤተክርስቲያን የምታስታውሰው ስለዚህ ገና ሲመጣ ብቻ አይደለም ማለት ነው። ሁሌም ቤተክርስቲያን ውስጥ ቤተልሔም አለ። ቤተልሔም አለ ማለት ስለ መውረዱ ትናገራለች፣ ስለ መጸነሱም ትናገራለች። ከዚህ ውጪ ደግሞ ጌታችን ኢየሱስ ክርስቶስ መወለዱን መውረዱን የምታስታውሰው ደግሞ ከአንድ ስሙን ጠርታ ካስቀመጠችለት ቤተልሔም ተብሎ ከሚጠራው አንድ ቦታ ብቻ ሳይሆን ደግሞ በውስጥ በምታደርጋቸውም ስርዓቶችም ጭምር ነው። ለምሳሌ ስርዓተ ቅዳሴያችንን ከመጀመራችን በፊት የምንሰበሰብበት ወይንም ደግሞ የምንጠራበት የመጀመሪያው ደውል አለ። በእርግጥ ይህ ደውል የመጀመሪያ ደውል የሚባለው ለቅዳሴ ነው እንጂ ስርዓተ አምልኮ ለጀመርንበት አገልግሎት ከሆነ ሁለተኛው ደውል ነው። ስንተኛው አልኳችሁ? ሁለተኛው ደውል ነው። የመጀመሪያው ደውል የተጋብኦ ደውል ነው የሚባለው። በሌሊት ነው የሚመታው። ራሱ በሌሊት ነው የሚደወለው። በሌሊት ድምጹን ሰምተው ምእመናን ይሰበሰባሉ። ቤተ መቅደሱ ይከፈትና የጸሎት አገልግሎቱ ይጀምራል። ይሄ ደውል በሌሊት የተመታው ማለት ነው የነቢያት የትንቢታቸው ድምጽ ወይንም ደግሞ የትንቢታቸው ትምህርት ምሳሌ ነው። ለምን በጨለማ ተመታ? ነቢያት ይኖሩበት የነበረው ዘመን የጨለማው ዘመን ብሉይ ኪዳን ተብሎ ስለሚጠራ ነው። ሥርዓተ ቅዳሴውን ከመግባታችን በፊት ልዑካኑ ወደ ቤተ መቅደስ ወርደው ቅዱስ ሥጋውን ክቡር ደሙን ይዘው ወደ ቤተ መቅደሱ ሲመጡ ደግሞ የሚደወል ደውል አለ። የቅዳሴ ደውል ይባላል። ለቅዳሴው መጀመሪያ፣ ለአምስቱ ለሚደወሉት ደውሎች ደግሞ ሁለተኛ ነው። ይህ የቅዳሴ ደውል ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመውረዱና ከመወለዱ በፊት እንደሚወርድና እንደሚወለድ ለእናቱ በቅዱስ ገብርኤል አማካኝነት ያበሰረው ብስራት ምሳሌ ነው። ስለዚህ ወረደ ከማለት በፊት አስቀድሞ መጸነስ ያስፈልጋል። ወይም ወረደ ብለን ተጸነሰ እንላለን፣ ተጸነሰ ብለን ተወለደ እንላለን። ስለዚህ ስለ ቤተ ክርስቲያን የሚያውቅ ሰው ወይንም ደግሞ ቤተ ክርስቲያንን ገብቶ ለሚመለከታት ሰው ስለ ጌታ ልደትና መውረድ የምታወራው የሆነ ወቅት ፈልጋ ብቻ እንዳልሆነ በደንብ ማወቅ አለብን። ሁሌም ስለ ጌታ ልደት ትናገራለች። ስለዚህ ዘወረደ የተባለው ዋነኛ ምክንያት ይሄ ነው። ሁለተኛው ዘወረደ እየተባለ የሚጠራው ሳምንት ደግሞ የዝግጅት ሳምንት ነው። እስኪ የዝግጅት ሳምንት በሉ። አብይ ጾም ክርስቲያኖች ጉዞ ነው። ክርስቲያኖች በመጨረሻ ከጌታቸው ጋር አብረው ሕማም ተቀብለው በኋላም ደግሞ በዕለተ እሁድ ከተነሳው ከአምላካቸው ጋር እስከሚነሱ ድረስ ጌታቸውን ኢየሱስ ክርስቶስን ተከትለው የሚሄዱበት ጉዞ ነው። ይሄ ደግሞ ዝግጅት ይፈልጋል። ለምሳሌ ጌታችን ኢየሱስ ክርስቶስ የሞቱን እና የትንሣኤውን ነገር ለሐዋርያት ከመፈጸሙ በፊት ረጅም ጊዜ ይነግራቸው ነበር። እንዲያውም አባቶቻችን ሲያስተምሩ አምላካችን ኢየሱስ ክርስቶስ የሰጣቸውን ቅዱስ ሥጋውንና ክቡር ደሙን ሐዋርያት አባቶቻችን የቆረቡበት ቀንና ትምህርቱን የሰሙበት የመጀመሪያው ቀን የ2 ዓመት ልዩነት አለው። የስንት ዓመት? 2 ዓመት ሙሉ ሲያዘጋጃቸው ነበር። 2 ዓመት ሙሉ ሲያስተምራቸው ነበር። 2 ዓመት ሙሉ አብሯቸው ይመላለስ የነበረው ጌታቸው እንደሚሰቃይና እንደሚንገላታ በየዕለቱ እያስታወሰ ያስተምራቸው ነበር። ታስታውሱ እንደሆነ እንዲህ አይነቱ ነገር ዝግጅት እንደሚያስፈልገው የምናውቀው የዮሐንስ ወንጌል ምዕራፍ 6 ላይ ጌታችን ኢየሱስ ክርስቶስ ራሱን የሕይወት እንጀራነቱን ትላንትና ለእስራኤላውያን ያወርድላቸው ከነበረው መና ጋር እያነጻጸረ ያስተምር ነበር እና ምን አላቸው? አባቶቻችሁ ከላይ ከሰማይ መና ወርዶላቸው በሉ ጠጡ፣ ነገር ግን ሞቱ።
ከሰማይ የወረደ በልታችሁት የማትሞቱበት የሕይወት እንጀራ እኔ ነኝ፣ ይህም የምሰጣችሁ የሕይወት እንጀራ ደግሞ ስጋዬ ነው አላቸው። ምኔ ነው አላቸው? ስጋዬ ነው አላቸው። እና በጊዜው ትምህርቱን ይሰሙት የነበሩት አይሁድ ፈሪሳውያን ተጨንቀው ነበር። በነገራችን ላይ የአይሁድና የፈሪሳውያን ጭንቀት የሚገርም ጭንቀት አይደለም። ሲጀመርም እሱን ስለማያምኑት ማለት ነው። የሚናገረው ነገር በሙሉ ተራ ነገር ነው ብለው ስለሚቆጥሩት ባያምኑም አይደንቀንም። የሚገርመው ግን የዮሐንስ ወንጌል ምዕራፍ 6 መጨረሻዎቹ ላይ ስናነብ ስለዚህ ስለተናገረው ነገር የሩቅ የሆኑት አይሁድና ፈሪሳውያን ሳይሆኑ አብረውት ሁሉን ጥለው የተከተሉት ሐዋርያት ራሱ እየተጠራጠሩ እንዴት ይሄ ነገር ሊሆን ይችላል እያሉ ሲናገሩ ነበር። እና ጌታችን ኢየሱስ ክርስቶስ ይሄንን ማመን ከከበዳችሁማ ወልደ እጓለ እመሕያው የሰው ልጅ የተባለው ጌታችን ኢየሱስ ክርስቶስ ወደ ላይ ወደ ሰማይ ሲወጣ ስታዩትማ እንዴት አይደንቅ አላቸው። እየሰማችሁ ነው? ወረደ ከገረማችሁ ወጣማ ጭራሽ ይደንቃችኋል እያለ ነው። ወረደን ካላመናችሁ አረገ ሲባል አትቀበሉም እያለ ነው። ስለዚህ ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ በዚህ ወቅት ላይ የሚሳተፉ ጾሙን የሚጾሙ ሰዎች ቅድመ ዝግጅት ያስፈልጋቸዋል። ህሊናቸው መዘጋጀት አለባቸው። ራሳቸው ሰውነታቸው መዘጋጀት አለባቸው። ጾሙን ለምን ገብተው ለምን እንደሚያስወጡትም ማወቅ መቻል አለባቸው። ይሄንን ዝግጅት ለመዘጋጀት የሚያስችላቸውን የንስሐ ቦታ የመምረጥ ቅዳሴውን የሚሳተፉበትን ዕለታትን ለመለየት ከቅዱሳን ምስጢራት ከሆኑት ከቅዱስ ሥጋው ከክቡር ደሙ ለመቀበል የሚያስፈልጋቸውን ነገሮች በሙሉ መዘጋጀት የሚጀምሩበት ሳምንት ዘወረደ። ልክ ይሄንን ሳምንት እሁድ ጀምረን ቅዳሜ አብቅተን ቀጣይ ሳምንት እሁድ የምንጀምረው ቅድስት የሚባለው ዕለት አርባው ጾም ጌታችን ኢየሱስ ክርስቶስ የጾመው ጾም የሚጀምርበት ዕለት ነው። ይህ ጾም የጀመረበት ዕለት ላይ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰሙነ ቅድስት ማለት ነው ቤተ ክርስቲያን በጣም በስፋት የምታስተምረው ትምህርት በዚህ ሳምንት ስለ ቅድስና። መቼም ቅድስና አለ፣ ቅድስና ያስፈልጋል። ቅዱስ የሆነውን እግዚአብሔርን መስሎ መኖር ለክርስቲያኖች የተገባ ነው ከተባለ ቅድስና መኖሩንና አስፈላጊነቱን ብዙዎቻችን የምንጠራጠር አይመስለኝም። ምክንያቱም ሰው ካልተቀደሰ በቀር ሰው ቅድስናን ገንዘብ ማድረግ ካልቻለ በቀር ከእግዚአብሔር ጋር መኖር ስለማይችል ያንን በደንብ አድርጋችሁ ክርስቲያኖች በደንብ ማወቅ አለብን። ሁላችን ሰው ቅድስና ከሌለው ከእግዚአብሔር ጋር አይኖርም ማለት ኃጢአተኛ የሆነ ሰው ከእግዚአብሔር ጋር ለመኖር እድል የለውም ለማለት አይደለም። ምሳሌ ብሉ እዚህ ሁላችንም ባይባልም የተሰበሰብነው ሰዎች በሙሉ ቅድስና ኖሮን ነው ወይስ ለመቀደስ የመጣን? ለመቀደስ የመጣን። ለዛ እኮ ነው ወንጌል ላይ ጌታችን ሲያስተምር ራሱ በጣም በተደጋጋሚ ንጹሃኑን ቅዱሳኑን የተመሰገኑትን ሳይሆን የሚፈልገው እርሱ የሚፈልገው የታመሙትን በሽተኞቹን ጤና የሚያስፈልጋቸውን ሰዎች ነው። ታዲያ እዚህ ውስጥ ከተሰበሰብን ውስጥ ያለን ሰዎች ከኛ በላይ ጤና የሚያስፈልገው ሰው አለ? ከኛ በላይ ቅድስና የሚያስፈልገው ሰው አለ? ከኛ በላይ ለእግዚአብሔር መጠጋት የሚያስፈልገው ሰው አለ? የለም እኮ። በነገራችን ላይ በጣም ነው የሚገርማችሁ። እግዚአብሔርን እንደተጠጋ ነው እንዳወቅ ነው በቅድስና ሕይወት ተመላልሰን አብበን ፍሬ ያፈራን ይመስል እኮ ነው አሁን ከእግዚአብሔር ቤት ለመራቅም እንኮበልለውኛ። የቱን በቅተ ነው? የቱን አውቀ ነው? የቱን የቅድስና ማማና እርከን ላይም ደርሰንም ጭምር ነው። ክርስቲያኖች በጣም ነው የሚገርማችሁ። ቅድስና ምንም እንኳን በትርጉሙ ከእግዚአብሔር ጋር መኖር ወደ እግዚአብሔር መጠጋት ቢሆንም ቅድስና አንዱ አባቶቻችን ሲያስተምሩ እንደሚነግሩን ከሆነ ቅድስና ማለት ኃጢአትን ማወቅ ነው። እስኪ ቅድስና በሉ ማለት ኃጢአትን ማወቅ ነው። አንድ ሰው ቅዱስ ነው የሚያስብለው ራሱ የጸጋ ክንፍ ማግኘቱ በቅድስና ደረጃ ውስጥ ያሉ ገቢረ ተአምራትን መፈጸም መቻሉ ብቻ አይደለም። እውነት ቅድስና ያላቸው ሰዎች እንደነዚህ አይነቱን ነገር ማድረግ የቻሉት ሳይሆን የራሳቸውን ኃጢአት ማየት የቻሉት ሰዎች ናቸው። የራሱን ኃጢአት ማየት የቻለ ሰው ወደ ቅድስና ላያድግበት የሚችል ምንም ምክንያት የለውም። በነገራችን ላይ ሰው የራሱን ጉድፍ ሰው የራሱን ከእግዚአብሔር ሊያርቀው የሚችለውን ነገር ትኩረት ሰጥቶ የሚሰራ ከሆነ ሲጀመርም ስለሌላው የሚያስብበት ጊዜ የለም። እየሰማችሁ ነው? ስለሌላው የሚያስብበት ጊዜ የለም። ለምን ይመስላችኋል? አሁን አብዛኞቻችን ስራ ፈተን ስለሌላው የምናስበው ስለ ራሳችን ማሰብ እኮ ስላቆምን። ስለሌላው ኃጢአት ለምን የምንፈተፍት ይመስላችኋል?
ለምን ጣት የምንጠቋቁም ይመስላችኋል? ስለ ራሳችን ኃጢአት ማሰብና ማስተዋል ስለዘነጋን እኮ ነው። ይህችን ሳምንት ለዛ ነው ሰው ስለ ቅድስና ማወቅ ያለበት ነገር የመጀመሪያው ኃጢአቱን ማወቅ፣ ኃጢአቱን መገንዘብ፣ እንዳይረሳው ደግሞ እግዚአብሔርን መለመን። እስኪ ኃጢአቴን በሉ እንዳልረሳው አቤቱ ጌታ ሆይ እርዳኝ። በጣም ቀላል ጸሎት እንዳይመስላችሁ። ለምን መሰላችሁ? ቅዳሴያችን ላይም ታስታውሳላችሁ ተመሳሳይ የሚመስል አረፍተ ነገር አለ። ምን ይላል? ማንም በኃጢአት የወደቀ ሰው ቢኖር አይርሳ የማይረሳ ነውና ይላል። ሰምታችኋል? ቅዳሴያችን ላይ ምን ማለት መሰላችሁ? ማንም በኃጢአት የወደቀ ሰው ቢኖር አይርሳ ማለት ኃጢአቱን የሰራውን ያስታውሰው መላልሶ ለማለት አይደለም። እንደዛማ ከሆነ የሐልዮ ኃጢአት እየሰራ ነው። ለምሳሌ አንዳንዶቻችን ትላንትና ያለፍንበትን እና ዛሬ ተስተካክለን የምንኖርበትን ህይወት እየሰማችሁ ነው። ትላንትና ያሳለፍነው የሆነ ህይወት ይኖራል፣ ባልባሌ ነገር ባልተገባ ነገር ማለት ነው። እና እንደነዚህ አይነቱን መሰል የሆኑ ህይወቶች አልፈን ደግሞ እግዚአብሔር ታሪካችንን ለውጦ የተስተካከለ ነገር ላይ አስቀምጦን ይሆናል። እና አንዳንድ ሰው ልብ ብላችሁ አይታችሁ ታውቃላችሁ? ስለ ትላንትናው ታሪኩ ሲያስታውስ በመቆጨት ሳይሆን ደጉ ጊዜ እያለን የሚያወራ ልብ ብላችሁ ያኔ በደጉ ጊዜ ጠጥተን በሰከርንበት ሰው መተን በጣልንበት እንዲህ ጉልበት በኖረን አሁንማ ያው ሽባ ሆነን ይላል። እየሰማችሁ ነው? ግን አሁን ይህ እንደናይትና መሰል ሰው ኃጢአቱን እያስታወሰው ያለው ከእግዚአብሔር የራቀበትን ወቅትና ዘመን እያስታወሰ እየጨነቀው ሳይሆን አሁን ከእግዚአብሔር ጋር እየኖረው ያለው ኑሮ ትላንትና የነበረውን የኃጢአት ህይወት ሳያስኖረው የቀረ ሰንሰለት እየመሰለው። ለምን ሰው ቅድስናን የሚጠላው ይመስላችኋል? ለምን ሁላችንም እዚህ ውስጥ አብዛኞቻችንም በሚባል ደረጃ እግዚአብሔርን መከተል እንደማንፈልግ ታውቃላችሁ? እኛ እግዚአብሔርን በመንፈልገው መንገድ የማይገኝ ስለሆነ ነው። ቅድስናን የማንፈልገው እኛ የምንፈልጋቸውን ብዙ ኃጢአቶች ቅድስናን መጀመርና መኖር ስንፈልግ ማቆም ስለምንጀምር ነው። ለዛ ነው ከአባቶች ሊቃውንት መካከል አንዱ ምን አለ? አቤቱ ጌታ ሆይ የኃጢአት ስርና ጣም ከውስጤ ነቅሎ ስላልጣለ ነው እስካሁን ድረስ እየተቀደስኩኝ የምወድቀው። አብዛኞቻችን የኃጢአት ጣም ነቅላ ስላልወጣችልን ምንም ለመቀደስ ብንሞክር ደሞ መልሰን ወደ ኋላ እንንሸራተታለን። እግዚአብሔር እውነት የሁላችንም በልቡናችን ተተክሎ ያበበውን የኃጢአት ስር ይንቀልልን። በጣም የሚያስፈልገን እሱ ነው። ቅድስናም የሚገኘው በዛ መንገድ ስለሆነ ነው። ስለዚህ ቅድስና የሚመላለስ ሰው ኃጢአት የሰራ ቢኖር አይርሳ አለ። በደለኛነቱን አይዘንጋው ማለት ነው። እስኪ በደለኛነቱን በሉ አይዘንጋ። አዎ ምክንያቱ አይገርማችሁም? ትላንትና ታሪክ የሌለን ይመስል ነው አብዛኞቻችን የምንመጻደቀው። ትላንትና የት እንደነበርን የተረሳ ይመስል ነው በጣም አድርገን ደረታችንን ነፍተን የምንመላለሰው። በጣም ነው የሚያሳዝነው። ሰው እንኳን ትላንትና ያደረገውን ነገር ሊረሳ ይችላል እኮ ምንም ጥርጥር የለው። እንዴት ግን ሁሉን ወደማይረሳው ወደ እግዚአብሔር ቀርቦ እንዳልበደለ ሆኖ ይመጻደቃል? በጣም ክፉ እኮ ነው። እውነቴን እንምላችሁ ለእግዚአብሔርም የሚያሳዝነው ይህ ስለሆነ ነው። ማንም ኃጢአተኛ የሆነ ወይም የሰራ ሰው ቢኖር አይርሳ የማይረሳ ነውና 1000 ዓመት ቅድስና ማማ ላይ የወጡ አባቶችም እናቶቻችንም የቅድስናው የመሰላል ጥግ ላይ ሲደርሱ እግዚአብሔርን ለማየት የሚናፍቁትን ያክል ኃጢአታቸውንም ለማየትም ጭምር አይሰስቱ። ኃጢአታቸውንም ለማየትም ጭምር ወደ ኋላ ይመለሱ። ምክንያቱም ሰው ወደ እግዚአብሔር የሚያደርገው ሂደትና ቅርበት በንጽህና የታጀበ መሆን መቻል አለበት። ስለዚህ ሰው ወደ ቅድስና ሲጠጋ ወደ ቅድስና የደረሰ ሲመጣ የሚያገኛቸው ጸጋዎች መካከል አንዱ የራሱን ኃጢአት ማወቅ ነው። ተውት እንደው ትልቁ የቅድስና ደረጃ ላይ ራሱ ባይደርስ አንድ ሰው ከእግዚአብሔር ጋር ያለው ቅርበት የሚጀምረው ኃጢአተኛነቱን በማመን ነው። አብዛኞቻችን ኃጢአታችንን አናምንም። እውነት ለመናገር ምክንያት እንፈልግላቸዋለን እንጂ ላደረግንበት ነገር ሊያስረዳ የሚችል ሰበብ እንፈልግለታለን እንጂ አብዛኞቻችን ኃጢአተኛነታችንን አናምንም። ለዛ ነው እግዚአብሔርን እየቀረብነው እሱ ያልቀረበን፣ እየተጠጋነው እርሱ ያልተጠጋን፣ እየፈለግነው እርሱ ግን የማይፈልገን የሚመስለን ጎዶሎነታችንንና ኃጢአተኛነታችንን ስለማናምን በራሳችን ሙሉ የሆነን ሰዎች የሚመስለን ስላለን። ለዛ ነው በእነዚህ ዕለታት ላይ ቤተክርስቲያን ስለ ቅድስና በደንብ አድርጋ ታስተምራለች። በዚህ ሳምንት ደግሞ በተጨማሪነት የምታስተምረው ትምህርት ደግሞ የአርባው ጾም መጀመሪያም አይደለም። በዚህ ጾም ውስጥ ጌታችን ኢየሱስ ክርስቶስ
የተፈተነውን ፈተናም ጭምር ታስታውሳለች። ሲነበብ የሰማችሁት ወንጌል ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ በዮሐንስ እጅ ተጠምቆ ከጨረሰ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ነው ሄደው። ለምን? ሰው ከተጠመቀ በኋላ የእግዚአብሔርን ልጅነት ካገኘ በኋላ ወደ ጽድቅ ስራ ነው መፋጠን መቻል ያለበት። ሰው የእግዚአብሔርን ልጅነት ካገኘ በ40 በ80 ቀን ወደ ቤተ ክርስቲያን አንድነት ከገባ በኋላ ገብቷልና የማይወጣ አግኝቷልና የማያጣ እስኪመስል ድረስ እንደዚሁ ዝም ብሎ ዘመኑን በስራ ፈትነት እንዲያሳልፍ አይደረግም። ልክ የተጠመቀ ሰው ጌታችን ተጠምቆ ወደ ገዳም እንደገባው ሁሉ የተጠመቀ ሰውም ገዳሙ ከሆነች ከቤተ ክርስቲያን ላይወጣ መግባት መቻል አለበት። የጽድቅ ስራን የቅድስና ስራን መስራት እንዲጀምር ማለት ነው። ጾምን ደግሞ የመሰለ ትልቅ የቅድስና እርከን ትልቅ የቅድስና ደረጃም ጭምር የለም። ለምን መሰላችሁ? ጾም ራሱን ችሎ በውስጥ በተወሰነ ጊዜና በተወሰነ ሰዓት ከምግብ ከመጠጥ መከልከል ብቻ ሳይሆን መጽሐፈ መነኮሳት ጾም ብሎ የሚጠራው ነገር ወይም ጾም ምን ማለት ነው ተብሎ ሲጠየቅ መጽሐፈ መነኮሳት የሚመልሰው ስለ እግዚአብሔር ተብሎ የተተወ ነገር በሙሉ ጾም ነው የሚለው። እየሰማችሁ ነው? ስለዚህ ስለ እግዚአብሔር ተብሎ የተተወ ምግብ ብቻ አይደለም፣ መጠጥ ብቻ አይደለም፣ ልብስ ጭምር ጾም ነው። አሁን ብዙ ሰው እኮ ስላለባበሱ እየተነገረው የማይሰማው መጾም ስለማይፈልግ ነው። በልብስ እየሰማችሁ ነው? መጾም ስለማይፈልግ ነው። ሰው በልብስ ይጾማል ማለት ነው። ሰው በአስተሳሰቡ ይጾማል። ማሰብ የሌለብን ሐሳቦች እኮ አሉ። እንደ አንድ ክርስቲያን ተውት፣ እንደ አንድ ክርስቲያን ይቅር፣ እንደ አንድ ሰው ማሰብ የማያስፈልጉን ነገሮች ይኖራሉ። ያንን ሐሳብ ላለማሰብ ብዙ የሚሞክርና የሚጥር ሰው ማለት ሐሳቡን ለማጾም ህሊናውን ለመግዛት የሚሞክር ሰው። እንዲህ አይነቱን ቅድስና ነው ጾም የምታላብሰው። የነፍስን ቁስል ትፈውሳለች። አዎ ቅዱስ ያሬድም ብሎታል። የነፍስ ህመሟስ ምን ይመስላችኋል? እንደ ስጋ እኮ ቁስል እኮ አይደለም የነፍስ ህመሟ። የነፍስ ህመሟ ውስጧን ሊያቆስል የሚችል ከእግዚአብሔር ሊያርቅ የሚችል ምንም አይነት ነገር ነው የነፍስ ቁስል የሚባለው። ቁጣው፣ አድመኝነቱ፣ ጠቡ፣ ክርክሩ ከልቡና መዝገብ ወጥቶ ስጋን ብቻ ሳይሆን ሌላውን የሚያረክስ ምንም አይነት ነገር በሙሉ ክርስቲያን ሊጾመው የሚገባ ነገር ነው። ጾም ለዛ ነው ለሚጾመው ሰው የነፍሱን ቁስል ትፈውስለታለች። የነፍስ ቁስል መፈወሱ ስለምን የሚያስፈልግ ይመስላችኋል? ሰው ነፍሱ ካልተፈወሰች ጤነኛ ካልሆነች ስጋውም ጭምር ጤነኛ ይሆን በፍጹም ሊሆን አይችልም። ለምን መሰላችሁ? ስጋ የሚቆመው በነፍስ ነው። እየሰማችሁ ነው? ነፍስ የሌለች ጊዜ ላይ ስጋ ሊቆምም አይችልም፣ ህይወትም አይኖረው። ለዛ ነው ክርስቲያኖች ከስጋቸው በላይ ለነፍሳቸው የሚጨነቁት። ስጋ የሚቆምበትን መሳሪያ ማቆም ነው በደንብ አድርጎ መበርታትና መሰራት ያለበት፣ ወይስ ስጋ ላይ ነው በጣም ተጠንክሮ መሰራት ያለበት? ነፍስህ ላይ ነው። ነፍስ ላይ ነው በደንብ አድርጎ ስራ የሚሰራው። ነፍስ ጤነኛ ስትሆን ስጋ ጤነኛ ይሆናል። ነፍስ ከቁስል ስትፈወስ ስጋም የሚፈወስበት ቁስል ይኖራል። ይህን ማለት ግን በደንብ አድርጋችሁ ስሙ። በነፍሳቸው ከቁስል የዳኑ ግን በስጋቸው አይቆስሉም ማለት አይደለም። ለምን? በነፍሳቸው ቁስል የተፈወሱ የዳኑ ከእግዚአብሔር ጋር አንድ የሆኑን ጭምር ብዙ አባቶችና እናቶቻችን ነፍሳቸውን ከእግዚአብሔር ጋር ሲያጣብቁና ንጽህናን ገንዘብ ሲያደርጉ ስለ ስጋቸው ምንም ዋጋ ላይ ሰጡትም ጭምር ይችላሉ። ለምን? ይህ ፈራሽ በስባሽ ስለሆነ የማይፈርሰው የማይበሰብሰው ዘላለማዊም ሆኖ የሚዘልቀውን ስለ ነፍሳቸው ብቻ ነው የሚያስቡት። ስለዚህ ጌታችን ኢየሱስ ክርስቶስ ስለ ጾም ሲያስተምርና ጾምም ሊጾም ገባ ሲባል እንዴት ለነፍሳችን መጨነቅ እንዳለብን ከጥምቀት ያገኘነውን ጸጋ እንዳናጣው በምን አይነት መልኩ መጋደል እንዳለብንም ጭምር ለማሳየት ነው። ልብ አድርጋችሁ ስሙ ክርስቲያኖች። አንድ ክርስቲያን ባመነው እምነት ጸንቶ የሚቆየው በተቀበለው ሃይማኖት እግዚአብሔር ፊት ቆሞ ተመስግኖ ልክ መክሊቱን አትርፎ እንደተገኘው እንደዛ ሎሌ በጥቂቱ ታምናሃልና በብዙ ትሾማለህ ተብሎ የሚሾመው መቼ ይመስላችኋል? አንደኛ እምነት ሲኖረው ነው። እስኪ እምነት ሲኖረው በሉ እንጂ እምነት ሲኖረው ነው። አንደኛ መጀመሪያ ክርስቲያን ለመንፈሳዊ ህይወቱ ለመጾምም መጀመሪያ እምነት ሊኖረው ያስፈልጋል። ምክንያቱም ጾም ያለ እምነት ሊሆን አይችልም። ጾም በፍጹም ያለ እምነት ሊሆን አይችልም። የምንበላውን ያክል ምግብ ገብቶ ለሰውነታችን ይጠቅመናል እንደምንለው ሁሉ የምንጾመው ጾምም ለስጋም ለነፍስም ይጠቅማል ብሎ ማመን መቻል አለበት። ቢያንስ በትንሹ
ከእምነት በኋላ ደግሞ አንድን ሰው ምግባር ያስፈልገዋል። እስኪ ምግባር በሉ። ምግባር ያስፈልገዋል፣ ስራው ማለት ነው። አንድ ሰው ስለ ጾም ጥቅም አመነ ማለት ጾመ ማለት አይደለም። አንድ ሰው ስለ ጾም ጥሩ የሆነ መረዳት አለው ማለት ጾሟል ማለትም አይደለም። አንድ ሰው ስለ ጾም ያለውን እምነት የሚገልጸው በስራ በመጾም። ሶስተኛው እና በዋነኝነት እንድታውቁት የምፈልገው ግን ቢኖር ሰው እምነትና ምግባር ካለው በኋላ ያንን እምነቱንና ምግባሩን እንዳያጣ የሚያደርገው መንፈሳዊ ተጋድሎ ነው። እስኪ መንፈሳዊ ተጋድሎ በሉ። መንፈሳዊ ተጋድሎ ነው። ቅዱስ ቄርሎስ እስክንድርያ እንደውም ሲያስተምር ምን ይላል መሰላችሁ? ክርስቲያኖች እግዚአብሔር አምላክ ሁለት ነገር ይሰጣቸዋል አለ። አንደኛ ያለ ዋጋ ይላል። እስኪ ያለ ዋጋ በሉ። ያለ ዋጋ እግዚአብሔር ይሰጣል። ለምሳሌ ከኛ መካከል ከፍሎ የተጠማ እንዴ ታስቡበታላችሁ እንዴ? ማንም ከፍሎ ምን ያደረገ የለም። ከፍሎ የቆረባለ ከፍሎ የድህነት ጠበል ገብቶ የተጸበላለ የለም። ሁሉም የተሰጠው በምንድን ነው? በነፃ ያለ ዋጋ ነው። እየሰማችሁ ነው? አዎ። ስለዚህ ቅዱስ ቄርሎስ አንደኛ እግዚአብሔር በነፃ ይሰጣል አለ። እየሰማችሁ ነው? ቀጠለና በነፃ የሰጣችሁን ደግሞ እንዳይወስድባችሁ ደግሞ እንድትጠብቁት ይፈልጋል አለ። አብዛኛው ሰው አሁን እጁ ላይ ያለው ምንም አይነት በሉት ክርስቲያናዊ የሆነ ሀብት የማይነጠቅበት ይመስለዋል። በቃ ክርስቲያን ከሆነ የማይክድ ቤተ ክርስቲያን ከተገኘ ነገ የማይወጣ ዛሬ ከተቀመጠ ነገ ቆሞ የሚያሳምጽ አይመስለው። ለዛ ነው ቅዱስ መጽሐፍ ማንም የቆመ ቢመስለው እንዳይወድቅ ምን ያርግን ያለው ይጠንቀቅ። ይሄንንም ጥንቃቄ መንፈሳዊ ተጋድሎ ነው። ለዛ ነው ጾሙ የሚያስፈልገው። በነገራችን ላይ ማንም የጸደቀ ያለ ቢመስለው ማንም የተመሰገነ ማንም ጥሩ ነገር አድርጌያለሁ ብሎ የሚያስብ ሰው ከኛ መካከል ካለ ጾም ሊጾም ያስፈልገው። ይሄ ጾም ራሱን ዝቅ እንዲያደርግ ስለሚያደርገው። ስለዚህ ጌታችን ኢየሱስ ክርስቶስ ወደ ገዳመ ቆሮንቶስ ገባ። 40 መዓልትና 40 ሌሊት ጾመ። ከጾመ በኋላ ተራበ አለ። እስኪ ተራበ በሉ። መራቡ ፍጹም ሰውነቱን ለማጠየቅ ነው። ከኃጢአት በቀር ፍጹም ሰው የሆነው አምላካችን ኢየሱስ ክርስቶስ ተራበ ተብሎ ቢነገርለት ትልቅ ቁም ነገር ላይሆን ይችላል። ምክንያቱም መራቡ መጠማቱ ምግብ መፈለጉ 40 ቀንና 40 ሌሊት ምን ስላደረገ ነው? ስለ ጾመ ነው። ስለዚህ አንድ ሰው በነገራችን ላይ እስከ 9ም እስከ 11ም እስከ 12ም ጾሞ ቢርበው ለምን ራበኝ ሊል አያስፈልግም። ምክንያቱም ጌታው ራሱ ከጾመ በኋላ ምን አድርጎታል? እርቦታል። መራብ ያናክል ቁም ነገር አይደለም ልላችሁ። ችግሩ ምን መሰላችሁ? የሱን ረሃብ የተመለከተው የሱን መጠማት ያየው ሰይጣን ዲያብሎስ ቀርቦት ምን አለው? አበው ሲናገሩ በትርጓሜያቸው ድንጋይ ብቻ ይዞለት አይደለም የመጣው፣ ድንጋይና ዳቦ ነው። ምን አልኳችሁ? ድንጋይና ዳቦ ይዞለት መጣ እና ምን አለው? ሊፈትነው ነው። ድንጋዩን ዳቦ አድርገውና እኔም ስለራበኝ አንተም ስለራበን እንበላለን አለው። ወይም ብላ አለው። ስሙ በደም ድንጋዩን ዳቦ ቢያረገው ድንጋዩን ዳቦ አድርጎታልና ይህ ሰው ቅዱስ ነው ሊል ብቻ አይደለም። የሰይጣን ብልሃቱን በደንብ አድርጋችሁ ስሙ። ቅዱስ ዮሴፍ ከ12ቱ የያዕቆብ ልጆች መካከል አንዱ ማለት ነው። የተሸጠው ዮሴፍ አባቱ በመስኖ ላይ ያሉት ወንድሞቹ ማለዳ ለሥራ ሲወጡ እሱ ደግሞ ቤት ስለሚውል የምሳ ሰዓታቸው ሲደርስ ስንቅ እያሸከመ ይልከው ነበር። ማለትም ለወንድሞቹ ምግብ እንዲሰጥ ማለት ነው። እና ምግብ ተሸክሞ ሲሄድ ከዕለታት አንድ ቀን በጣም ራበው እና ምግብ ተሸክሞ ነው የራበው። እህል ይዞ ነው የረሃብ ስሜት የመጣበት። ቀላሉ መፍትሄ እርቦታልና ምግቡን ከፍቶ ምን ማድረግ ነው? መብላት ነው። ምንም እንኳን ግን ዮሴፍ ቢርበውም ያንን የተሰጠውን ምግብ ግን ከፍቶ ሊበላ አልቻለም። ዮሴፍን አሁን እንደዚህ ስነግራችሁ እመቤታችን ትዝ ትላችኋለች። አንዱ ባለቅኔ እመቤታችንን እንዲህ ብሎ ከተቀኝቶባት ነበረ። እመቤታችንስ እንዴት ያለች የምትደንቅ ናት! ሰማይ ሙሉ ጎመር መና ይዛ ደግሞ ፍርፋሬ እየለመነች ራበኝ የምትል። ሰማይ ሙሉ ጎመር መና የተባለው እኮ ባለቤቱን እሱን አዝላ እንጀራ የሚሰጠውን እንጀራ ትለምናለች። ልክ እንደ ዮሴፍ ማለት ነው። እንጀራ ቋጥሮ ምንድን የምበላው ብሎ እንደመጨነቅ ማለት ነው። እና እግዚአብሔር የዮሴፍን ታማኝነቱን አየለት። የዮሴፍን ቀናይነቱን የልቡን ንጽህና አየና ካጠገቡ ካሉት ድንጋዮች መካከል ዳቦ አርጎ አበለው። ድንጋዩን ምን አረገለት?
አሁን ሰይጣን ድንጋዩን ዳቦ አድርገው ሲለው ለመብላት ብቻ አይደለም። ይሄን ድንጋይ ዳቦ ማረክ ከቻለ ዮሴፍ ሲርበው ድንጋዩን ቤት ነው። ለካህናት ቢሆን ስልጣናቸው ሰማያዊ ረቂቅ ነው ብለው ይኮፈሱበታልና ይላሉ። አገልጋዮች ቢሆኑ ደግሞ የሚመኩበትና የሚኮፈሱበት የሚያምኑትን እግዚአብሔር ነው። እውነት እግዚአብሔርን ያመነው ሰው ግን የሚኮፈስ ይመስላችኋል? እውነት እግዚአብሔርን የሚታመንበት ሰው በትዕቢት መንፈስ የሚያመልከው ይመስላችኋል? በፍጹም አይደለም። አባቶቻችን ለዚህ ማሳያ ናቸው። እግዚአብሔርን የሚያምነው ሰው በፍጹም ልቡ ትሁት የሆነ ሰው ትዕቢት ለሽታ ላይ ቀርበው የሚችል ዜና አበው ላይ ቅድም የንታ ሲናገሩ እዚህ አባ ሙሴ ጸሊም የሚባል ማህበር አለ ተብሏል አለ እና አባ ሙሴ ጸሊም በረከታቸው ለሁላችን ትድረስ። የምታስታውሱ ከሆነ ድሮ ታሪካቸው ላይ በጣም ወንበዴ ነበሩ እና እግዚአብሔር በአንድም በሌላም መንገድ ወደ ገዳም ገብተው ያንን ሁሉ ነገር ትተው እንዲኖሩ ሲያረጋቸው ትዕቢትን ፈተና አድርጎ እንዲቀርብባቸው አድርጎ ነበርና የገዳሙ አበመኔት ለአንዱ ረድብን አለው ሂድና አባ ሙሴ ጸሊምን ነገ ቅዳሴ ትገባለህ፣ ሰውነት ግን ታጥበ ተዘጋጅ በለዋል። ሄደ ነገረው። አባ ሙሴ ጸሊም ሰውነቱን ታጥቦ ተዘጋጅቶ ልክ ቅዳሴ ሊገባ ሲል ያንኑ ረድ መልሶ ጠራውና ሂድና በጥፊ መታው፣ አንተ ጠቋራ ደግሞ አንተ እንደው ገብተ የምትቀድሰው ብለ በጥፊ ምታውና ና። ሄዶ ልክ እንደተባለው አንተ ጠቋራ ብሎ በጥፊ መታውና ደግሞ አንተ ገብተ ልትቀድስ ነው፣ ሂድ ተመለሳ። ከዛ በኋላ የአበምኔት ያንን ሰው የላከውን መልሶ ጠራውና ምን አለ አባ ሙሴ ጸሊም አለ። ምንም አልመለሰልኝም፣ ምንም አልመለሰልኝ። እንግዲያው ሲድና ተመልሰ ጥራውና ገብተ ቀድስ ብለዋል። አበምኔቱ ሊፈትኑት የፈለጉት አባ ሙሴ ጸሊምን ትዕቢትን እውነት ውስጡ አለበት ወይስ የለበትም ብሎ። አሁን ከኛ መካከል እንደ አባ ሙሴ ጸሊም ተዘጋጅቶ መጥቶ አንዱ ሙልጭ አድርጎ ስድብ ተሳድቦት በጥፊ መቶት ወግድ ቢለው ልክ ብለሃል ብሎ የሚሄድ ሰው አለ? አብዛኞቻችን አናውቀውም እንጂ እልም ያልን ትዕቢተኞች ነው። እንዲናገሩን የማንፈልግ ማንም ቀና ብሎ እንዲያይን የማንፈልግ ሰዎች ነው። እውነታው እንደዛ ነው። እውነቴን እንምላችሁ መዋጥ ሊከብደን ይችላል እንጂ ሁላችን አብዛኞቻችን ትዕቢተኞች ነው። አባ ሙሴ ጸሊም ግን አልነበረም። ይገባኛል አለ። አረ ይሄ ገርማችኋል። አባ ዮሐንስ ሐጺርስ አባ ዮሐንስ ሐጺርን አንድ ሰው ወደ እሳቸው ተጠጋና ሙልጭ አድርጎ ሰደባቸው። ሙልጭ አድርጎ ክብረ ነክ የሆነ ስድብ ሰደባቸው። ዝም ብለው ሰሙትና የነሱም የእሳቸውን መሰለብ የከበደው ረድአቸው ይህንንማ አናቱን ማለት ነው እንጂ አባ ሙሴ አባ ዮሐንስ ሐጺርን የታውቆት ነው ሲባል አባ ዮሐንስ ሐጺር ምን አሉ? አንተ ስላልገባ ነው እንጂ እኮ እሱ የውጭን አይቶ ስራዬን ነው እንደሰደበኝ፣ ውስጤን ቢያዩ ከዚህ በላይ ሰድበኝ ነበር። እኛን ሊሆን አራራራ በፍጹም የታውቀ ይሄ ነው የምንለው እንጂ ውስጣችን ከዛ የከፋ መሆኑን እኮ ረስተነዋል። እግዚአብሔርን አያችሁት እንዴት እንደምንፈታተን ያለን ይመስለናል እንጂ እኮ የለንም። አብዛኞቻችን ለአገልጋዮችስ ትልቁ ፈተና ምንድነው? ተርእዮ ነው። እኩይ የሆነ ተርእዮ ውጭ ወጥቶ መታየት አብዛኞቻችን እንፈልጋለን። እንኳን ቆሞ ከሚያስተምረው መምህር ይቀርና ተቀምጦ የሚማርም ሰው መታየት እንደሚፈልግ ታውቃላችሁ። አብሮት የሚማረውን ሰው ያያል ዞር ዞር ብሎ መማሩ እውቅና እንዲሰጠው ማለት ነው። ተቀምጠን የምንማረው ቆመን የምንማረው ሰው እንዲያየን እኮ የለም፣ እግዚአብሔር እንዲመለከት። ምናልባት ፍጻሜያችን ዛሬ ከሆነ መጥቶ እግዚአብሔር ዙፋን ፊት ያቀረበን መልአከ ሞት የታገኛቸው ከተባለ ቤተክርስቲያን ተቀምጠው ሲማሩ ቆሞ ሲያስተምሩ እና ሲማሩ ብሎ ይመሰክርልን ከሆነ ብለን እኮ ተርእዮ ፈታኝ የሆነ ነገር እሱም የትዕቢት መገለጫ ነው። ተመልከቱ፣ የቅዱስ ይሁዳ መልእክት የመጨረሻው ቁጥር ትርጓሜ ላይ አንድ ታሪክ አለች እና አንድ ጻድቅ ይላል ዜና አበው ላይ ያለ ታሪክ ነው። እግዚአብሔር ዘወትር መልአኩን እየላከ ለዘመናት ከቤተ ክርስቲያን ውስጥ ከገዳሙ ሳይወጣ ሲጾም ሲጸልይ የነበረ ነው እና ወጥተህ አስተምር አሉት። ወጥተህ አስተምር፣ ወጥተህ ምከር፣ ወጥተህ ገስጽ አሉት። እኚህ አባት በፍጹም ሞቼ እገኛለሁ አልወጣም አሉት። የእግዚአብሔር መልአክ ነው፣ ለማስመሰልም አይደለም፣ ሰይጣን መልአክም መስሎ አይደለም። እውነተኞቹ የእግዚአብሔር መላእክት ወርደው ነው ወጥታችሁ አስተምሩ እያሉ እኚህን አባት የሚናገራቸው። ከቅዱሳን ምሪት የሚፈልጉ ጻድቃን የሚደንቅ እኮ ነው። የሚደንቅ ነው በእውነት። እንዲሁ ቁጭ ብለው ዝም አሉ። ቢባሉ ቢሰሩ አልወጣም አሉ። መጨረሻ ላይ ራሱ ባለቤቱ ወረደ። እንዴት አይነት ነገር ነው! ጌታችን ኢየሱስ ክርስቶስ ደጃቸውን ጸፍቶ በሩን ክፈቱት አባታችን ወጥቶ ማስተማር እኮ ስላለበት እኔው ነኝ
መላእክቱን እየላኩ ያዘዝኩታል። እኛ አባት ምን አሉት መሰላችሁ? ወጥቼ እንዳስተምር የምትፈልግ ከሆነ መጀመሪያ የትዕቢትን ጾር ነቅል አውጣልኝ ከውስጥ ያሉት። ማን የሚላለውን ከኛ መካከል እድሉ ተገኝቶ ተመቻችቶ ሳትለኝም እንዲሁ ፈልግ ነበር ነው የምንለው። አያችሁ ትዕቢት ምን ያክል ውስጣችን ዘልቆ እንደገባ፣ ምን ያክል ውስጣችንን ሰርስሮ እንደገባ አንመስልም እንጂ አብዛኞቻችን ትዕቢተኞች ነን። ተገልጦ ስለማይታይም ትዕቢተኛ ባንሆን ደግሞ ትዕቢትን የሚስቡ ብዙ ነገሮች ውስጣችን አሉ። ርዝራሽ ማለት ነው። ለምሳሌ ቁጣ ትዕቢትን ይስባል በነገራችን ላይ። ምክንያቱም የሚቆጣ ሰው ስለሚፈራው ሰው ይፈረኛል ብሎ የሚታበይ ስለሚሆን ማለት ነው። አባቶች ግን ሲናገሩ በተለይ ቅዱስ ዮሐንስ ዘሰዋስው እንዲህ ይላል፣ ቁጣ ያለበት ሰው ማለት ትዕቢት በውስጡ ርዝራዡ ያልጠፋለት ነው ይላል። እየሰማችሁ ነው? የትዕቢት ርዝራሽ ብናኝ ቁጣ ላይ ነው የሚታየው። ስታዩት ብዙዎቻችን ድውይ ነን ማለት ነው። ይህንን ፈተና ነው ክርስቶስን ቤተ መቅደስ አናት ላይ አውጥቶ የፈተነው የነበረው። አሁን በራሱ የሚተማመን ሰው የሚፈተነው ትልቁ ፈተና ትዕቢት ነው የሚባለው ለዚህ ነው። የቤተ መቅደስ ራስ ማለት ምን ማለት ይመስላችኋል? ስልጣን ብትሉት ስልጣን እኮ ነው። ኃላፊነት ብትሉት ኃላፊነት ነው። ብዙ ነገር ነው የቤተ መቅደስ አናት ላይ መውጣት ማለት ነው። ሁለተኛው ግን የቤተ መቅደስ አናት ሲባል ምን ትዝ ይላችኋል? ጌታችን እንዳልኳችሁ ገብቶ እላይ እስኪወጣ ድረስ ምንም አላለው። አሁን እዚህ ቤተ መቅደስ ውስጥ ገብታችሁ ጣሪያው ላይ እስክትወጡ ድረስ ቤተ መቅደሱ ልሙጥ ነው ወይስ ብዙ የምታዩቸው ነገሮች አሉ? ስዕላቱ አሉ አይደለም? አለ የለም? መንበሩ አለ፣ ጽንሃው አለ፣ ዕጣኑን ትመለከቱታላችሁ። እኒህን በሙሉ ዝም ብሎት ነበር። አንድ ሰው ቤተ መቅደስ ውስጥ ሲገባ ትዕቢት ሲጀማምረው የሚጀምረው ከየት እንደሆነ ታውቃላችሁ? ጣሪያው ላይ ሲወጣ አይደለም፣ ውስጥ ያሉትን ነገሮች ከመናቅ። ታቦቱ ምንድን ነው? ስዕሉ ምንድን ነው? ማይጠንቱ ምንድን ነው ማለት ይጀምራል። ትዕቢት እኮ ነው መናቅ ማለት ነው። ይሄንን ንቆ ጣሪያው ላይ የወጣ ሰው በወድቅም ምንም አልሆንም ቢል እኮ አይገርም። የጀማመረው ከታች ነው። አሁን እኛ ቤተ መቅደስ ውስጥ ያለ ምስጢር ሆኖ ተሰጥቶ ያልፈጸምነው ነገር በሙሉ እየሰማነው ማድረግ እየተጠበቀብን ያላደረግነው በሙሉ ኑሩት እየተባለን ተውት ይቅርና መኖር መለማመድ እንኳን ያልፈለግናቸው ብዙ ነገሮች እኮ እኛን ትዕቢተኛ ያስብሉናል። ስለዚህ ጫፉ ላይ አውጥቶ ራስን ወርውር ቢለው ምን የሚደንቅ ነገር አለ? ለኛ ፈተና ራስን ወርውር፣ አጥፋ፣ ምን ትሆናለህ? ምንም አትሆንም። መልአክ ይጠብቁሃል። ሂድ፣ የምፈልገውን ነገር አድርግ። የፈጠረ እግዚአብሔር ጥሎ አይጥልህም። ኧረ ተው አይባልም በፍጹም በፍጹም። የሚያነሳንን የእግዚአብሔርን እጅ የተሸከመንን የእግዚአብሔርን እጅማ ልንዘባበትበት አያስፈልግም። እንዲያውም ከቅፉና ከእጁ እንዳያወጣን እንዲያውም መጠንቀቅ ነው ያለብን እንጂ እኛ እውነትስ እንየው ካልን ለሰው እጅ ተቀምጦ ለሚያበላን ለሚያጠጣን እንደምንጨነቀው ለእግዚአብሔር እጅ እንጨነቃለን እንዴ? ከገባንበት የማንወጣበት ይመስል እኮ ነው እዚህ ውስጥ ጥፋት የምናጠፈው፣ በደል የምንበድለው፣ ኃጢአት የምንሰራው፣ የምንታበየው። ስለዚህ ክርስቶስ እንዲህ ብሎ ሲፈትነው ምን አለው? ጌታ አምላክን አትፈታተኗል። ኦሪት ዘዳግም ምዕራፍ 6 ላይ ያለ ጥቅስ ነው የጠቀሰለት። ያለ አገባብ ጠቅሶ ሊፈትነው የመጣውን ሰይጣንን በአገባብ የሚተረጎመውን ጥቅስ አነሳና በፍጹም ጌታ አምላክን አትፈታተኗል። ትዕቢተኛ ሰው እግዚአብሔርን የሚፈታተነው ሰው፣ ትዕቢተኛ ሰው እግዚአብሔር እጅ ላይ ሆኖ በፍጹም ምንም አልሆንም እያለ የእግዚአብሔርን እጅ የሚተማመን ይመስላል እንጂ የራሱን ስራ የሚተማመን ሰው በፍጹም። ክርስቲያኖች አደራ እንዳንረሳ። የምንጾመው ጾም፣ የምንሰግደው ስግደት፣ የምንጸልየው ጸሎት፣ የምንሰጠው ምጽዋት በሙሉ ነፍሳችን ያለባትን ቁስል እንዲያክምልን ከእግዚአብሔር ምክንያት ፈልገን ለመጠጋት መንገድ እንዲሆንልን ነው እንጂ እነዚህም በሙሉ ብናደርገው ወደደም ጠላም ያጸድቀናል እግዚአብሔር ብለን አይደለም። እውነት የኛ ጾም ጾሙት ተብለን ከታዘዝነው በላይ በስራችን የምንጾመው ብንኖር እኮ ሳንፈስክ እንኖር ነበር። ፍስክ ይናፍቅህ ነበር ሁልህ። ዓመቱን ከእናታችን ማህፀን እንደወጣን እስከምና መቃብር ውስጥ እስክንገባ ድረስ ምን ፍስክ እየጾምን ብንሄድ ለኃጢአታችን እውነት ያቀልልን ይሆን? እግራችን እስኪዝል ድረስ እስኪቆረጥ ድረስ ብንጸልይ እውነት የኛን ኃጢአት ሊያቀል የሚችል ነገር ይኖር ይሆን? ገንዘባችንን በሙሉ ያለንን ራሳችንንም ጭምር እስከ መስጠት ደረጃ ላይ ብንደርስ እውነት ኃጢአታችንን የሚያቀልል ይመስላላችሁ? ይሄ ሁሉ ብናደርገው የእግዚአብሔር ቸርነት ከሌለበት ባዶ ነው።
በጉልበቱ ክርስቲያን መመካት የለበትም። በሚጾመው ጾም መመጻደቅ የለበትም። በሚያደርገው ክርስቲያናዊ ምንም አይነት ነገር ላይ ትዕቢት ሊኖርበት አያስፈልግም። ቢችል የትዕቢትን ጾር እግዚአብሔር እንዲያርቅለት አጥብቆ ነው መለመን መቻል ራሱ ያለብን። አንድ ታሪክ ብቻ ልንገራችሁና ትምህርታችንን እንጨርስ። አንድ ድሮ ከእናቱ ጋር ሲኖር ነው ይባላል እና እናቱን በጣም ያስቸግራት ነበረ፣ ካልመነኮስኩኝ እያለ ማለት ነው። እየሰማችሁ ነው? እና እናትየዋ ብላው ኧረ ተው ይቅርብህ አትመንኩስ፣ እንደው እኔን ጥለኸኝ እንዲህ ስትለው እንደዛ ስትለው ኧረ በፍጹም ብሎ አስቸገራት። መጨረሻ ላይ በቃ የእናቱንም ትእዛዝ ተላልፎ ቢሆንም እናቱም እሺ መንኩስ በቃ የነፍስህ ነገር ነው እያልክ ከተጨነቅስ ግባ አለችው እና እመነኩስበታለሁ ያለበት ገዳም ገብቶ ሲያየው ህይወቱን ደስ አለው። ግን እሱ እኖርበታለሁ ያለውን ኑሮ ገብቶ እውነት ሲታይ ግን የሚተኛ፣ ለጸሎት ሰዓት የሚታክት፣ ለጾም ሰዓት ወደ ኋላ የሚቀር ምንኩስና ህይወቱን ለነፍሴ ነው ብሎ ገብቶበት ነገር ግን ምንም እያደረገ አልነበር እና ረጅም ዓመት ከቆየ በኋላ እናቱ መሞቷን መርዶ ተነገሩ እና መርዶን ሲሰማ አለቀሰ። ሂድና ቀበራት አሉት። እየሰማችሁ ነው? በፍጹም እንዴ ገዳማዊ እኮ ነኝ እኔ ከዛች ባት አልወጣም ማለት እየተመጻደቀ እንደሆነ መቼም አይጠፋችሁም ማለት እና ኧረ በፍጹም አልወጣም እኔ አልቀብርም፣ እነሱ ስጋውያን ናቸው እና ሌሊት ተኝቶ እግዚአብሔር በራእይ ምን ያሳየዋል? የፍርድ ዙፋን ፊት ብዙ ነፍሳት ፍርድ ለመቀበል ተሰልፈዋል፣ በግራም በቀኝ እና እሱ በግራ ተሰልፎ ቆሟል። እናቱ ደግሞ ከፊት ለፊቱ ናት። እየሰማችሁ ነው? እና ወደ ኋላ ላይ ሳይታዩ ሄዱና መጨረሻ ላይ ጩኸቱ ሲበዛ እናቱ ዞር ትላለች። ልጇን እንዴ አንተ የነፍሴ ነገር ያሳስበኛል ብለህ ገዳም ገብተህ ደግሞ በግራ ቆመህ ሆነ አይሃለሁ አለችው። በጣም አፈረ። ወደ ራሱ ተመልሶ ራእዩን ተመስጦ ሲወጣ በጣም ተጨነቀ። ያሳለፋቸው ከንቱ ጊዜያት በሙሉ ሲታበይባቸው የነበሩት ምንም ነገር አልሆንም ገዳም ውስጥ ገብቼ ብሎ ሲመጻደቅ የነበረውን ጊዜ በጣም አዘነበት። አብዝቶ መጾም፣ መጸለይ፣ መስገድ፣ መመጽወት ብዙ ነገር ማድረግ ጀመር እና ትናንት በስንፍናው ያውቁት የነበሩት አባቶች በሙሉ ሲያዩት ኧረ ተው ቀነስ አድርገው፣ ኧረ ተው እባክህ አረጋጋው፣ ኧረ ተው እባክህ በመጠኑ ይሁን ትጎዳብናለህ ሲሉት ምን እንዳላቸው ታውቃላችሁ? እናንተ አልገባችሁም። የፍርዱ ዙፋን ፊት ሳልቀርብ የእናቴን ፊት አይቼ እንዲህ ከተሸማቀቅኩኝ ከጌታዬ ፊትማ እንዴት ልቆም እችላለሁ ብሎ መለሰ ይባላል። እና እውነት ክርስቲያኖች እዚህ በምንኖራት በትንሽ ህይወታችን ላይ ሰውን ፈርተነው በምንኖረው ልክ እግዚአብሔር ፊት ስንቆም ደግሞ ምን ይለን ይሆን ብለን ሳንፈታተነው ለመኖር እግዚአብሔር ይርዳን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። ሳንፈታተነው በጽድቅ በምግባር በመንፈሳዊ ተጋድሎ ጸንተን ለመገኘት ያብቃን። በጎደለው በነጠበው ደግሞ ተቀምጠው ከጀርባ በሚማሩ በአባቶቻችን ካህናት፣ ሊቃውንት እንዲሁም ደግሞ በመምህራንም የሚታረም የሚስተካከል ይሁን። የሰማነውን በልቡናችን ሰሌዳ ጽፎ ለሕይወት ያርግልን። ወስብሐት ለእግዚአብሔር።